ጓደኛም ኤፍሬም በህግ ጥላ ስር ይውላል። ጠብቅ። በዚህ ሁለት ቀን ዛሬም ነገም ሊውል ይችላል። ይሄንን እንድትሰጠው ፈልጋለሁ። ይሄንን አልቀበልም ካለ ፖሊስ እቤቱ ድረስ ሄዶ አንኳኩቶ እንደሚያስረው ልነግርህ ፈልጋለሁ። ይሄ የመጥሪያ ወረቀት ማለት ነው። እንደዚህ ማለት አሰሙ እንዴ? እኛ ምንም አይነት ወንጀል አልሰራንም፣ አይመለከተንም። ገብቶሃል? ሌላ ደግሞ የመጥሪያ ወረቀት ይዘን አይመለከተንም። እኛ ኤርሜላ እኛ ያለችበት ቦታ አናውቅም። ኤርሜላ ስልክ ፈልጉ፣ ቤተሰብ ጋር ሂዱ፣ አለቀ በቃ። እኛ ጋር አይደለችም ኤርሜላ። ምንድነው የምትጨቀጭቁ? ስማኝ፣ እግዚአብሔርን ነው እምልህ፣ በቪዲዮ ነው የምነግርህ። ያደረከው ነገር ታፍርበታለህ። እሺ ልፈርበት፣ በቃ ታፍርበታለህ። ይሄንን ወረቀት ባልቀደድኩት ትላለህ። ገብቶሃል አይደለ? ባልቀደድኩት ትላለህ። ኤፍሬምም ደግሞ ማለት ነው እኔ አይደለሁም ፖሊስ ቤቱ ድረስ ሄዶ አንቆ ሲያስወጣ አሳያለሁ፣ በቪዲዮ አሳያለሁ። ሊታሰር እኮ ይችላል፣ ግን ደግሞ ሊታሰር ይችላል አይደለም? ይታሰራል። አንተ በጣም የምትመኩባት ሩታ ራሱ ይኸውልህ አሁን መቀመቅ ትወርዳለች። የሰው ልጅ በጥፋቱ ያለ ጥፋቱ አይታሰርም። ጥፋተኛ ስለሆናችሁ መሰለኝ የምናሳስራችሁ። የትኛውም ሕግ አካል ሩታን ኤፍሬምን ለመመርመር ሊወስድ ይችላል። ገብቶሃል? ጥፋተኛ ናቸው አይደሉም ለማለት ለማወቅ ሊወስድ ይችላል እንጂ የትኛውም አካል የትኛውም ሕግ ማለት ነው የማሰር መብት የለውም። የሰው ልጅ ያለ ጥፋቱ የሚያስደስታችሁ እግዚአብሔርን አረመኔ ናችሁ። ከአሸባሪ ለይቻላችሁ። ገብቶሃል? በሰላም ሰው በሰላም ልኖር እያለ እናንተ ግን የሰው ስቃይ በዚህን አህልክ የምትወዱ በጣም አረመኔ ሰዎች ናችሁ። አረመኔ ማለት ነው። እሷ ልጅ አላት አይደለ? ሩታ ልጅ አላት፣ ራሷም ሴት ነች። ሴት ሆና ግን ሴት ላይ እንደዚህ አይነት ምግባር ምን አደረገች? በእናትህ ምን አደረገች? ቀደዋል አይደለ? እኔ አሁንም ሌላ ብታበጣ አመሰግናለሁ። ግን አንድ ነገር እንደምታፍርበት ልነግርህ እፈልጋለሁ። አንድና አንድ ማወቅ ያለብህ ኤፍሬምም ሩታም እኛም ሆነ ኤርሜላ ያደረግናት ነገር የለም። ኤርሜላ ምናልባት በአብርሽ ተናዳ ወይ ደግሞ በራሳችሁ ጥፋት ተናዳ ተሸሽጋ ወይ ደግሞ ተደብቃ ሊሆን ይችላል እንጂ ኤፍሬምም ሩታም ምንም ያደረጓት ነገር የለም። ምንም ያገቷት ነገር የለም። እኔ እውነቱን ስነግርህ ማለት ነው። ሰላም ውድ የሃይማኖት ፋሚሊዎች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ ባላችሁበት እንደምን አላችሁ? ሳምንታችሁ እንዴት ነበረ? እኛ ጋር እግዚአብሔር ይመስገን ደህና ነው። እንግዲህ ሰሞኑን የተፈጠረውን ነገር አውቃችኋል። በኤርሜላ ጉዳይ ሁላችንም ትንሽ ጭንቀት ውስጥ ገብተንም ነበረ። እንግዲህ ጉዳዩም ሕግ እንደያዘው ምናምን ተነጋግረን ነበረና በራሴ ቤት ከመጣሁኝ ትንሽ ቆየ። አንዳንድ ነገር ለማስተካከል ወዲህም ወዲያ እያለን ነበረ። ትናንትናም ተገናኝተናል በሌላ ቤት እና እንግዲህ የሄርሜላ ጉዳይ አሁን ጉዳዩ ሕግ ይዞታል። ሕግም እየተከታተለው ነው እንደነገርናችሁ። እኛም በራሳችን ደግሞ ሕግ እንዳለ ሆኖ የሕግ ጉዳይ እንዳለ ሆኖ በራሳችንም አንዳንድ ነገር ለማድረግ እየሞከርን ነው። እንግዲህ ሕግ እንደዚህ ነው ባይለንም የሆነ ነገር ላይ ደርሶ እንደዚህ ነው ባይለንም ግን ከራሳችን መነሻ ምክንያቱም የምትሰሙት ነገር የምታዩት ነገር ስለነበረ እነ ሩታ የሚዝቱት እነ ኤፍሬም የሚዝቱት ከነሱም ጀርባ ያሉት የሚዝቱት ዛቻቸውን እውን ለማድረግ ደፋ ቀና እያሉ ስለነበረ እነሱ ናቸው ብለን የሚል ግምት ስለነበረን ለሕግም ያመለከት ነው። ጥርጣሬያችን እነሱ ላይ ነው ማለት ነው። ፍንጭም ከተገኘ ዞሮ የሚገኘው እነሱ ነው እና እኛ ክስ መስርተናል። ኦልሬዲ ክስ መስርተናል። ምክንያቱም ተጠርጣሪ ስላለ የምንጠረጥረው አካል ስላለ ክስ መስርተናል። በኤፍሬም ላይ ክስ መስርተናል፣ በሩታም ላይ ክስ መስርተናል ማለት ነውና ሜን የምንላቸው ሰዎች ላይ ክስ መስርተናል። እንግዲህ ሕግ ተከታትሎ የሚደርስበት ነገር ላይ ይደርሳል። ግን ዛሬ ለኤፍሬም የጥሪ ወረቀት ልሰጠው ነው የመጣሁት። ከፖሊስ ጣቢያ የተላከለት ነው። ስልክ ብደውልለትም አላነሳልኝም። ሰፈራቸውም ሄጄ ነበረ አንኳኩቼም የለም ነው የተባልኩትኝ። ምንድነው ላደርግ ቢኒያምን ጠርቻለሁ። የእነሱ አባል ስለሆነ ይህንን የጥሪ ወረቀት እንዲሰጠው ማለት ነውና ጉዳዩ ኦልሬዲ አልቋል ማለት እንችላለን። እነሱ ጋር ካለች ሄርሜላ በቅርብ እኛ ጋር ትመጣለች። አዝነናል፣ ደብሮናል፣ ከፍቶናል፣ ግን ለመሳቅ እየሞከረ ነው። ቤተሰቦች በስልክ የምትደውሉ አላችሁ፣ ሄርሜላ እንዴት ነች፣ ሄርሜላ የት ገባች ምናምን የምትሉ አላችሁ። እኛም የደረስንበት ነገር ስለሌለ ነው ዝም ያልናችሁ። እኔ ዝም ያልኳችሁ የምትደውሉልኝ ቴክስት ምናምን የምትጽፉልኝ ምንም የደረስኩበት ነገር ስለሌለ ነው። ለራሴም ግራ ስለገባኝ ስለጨነቀኝ ነው ዝም ያልኳችሁ ማለት ነውና ስልክም ያልመለስኩላችሁ ካላችሁ በዚሁ አጋጣሚ በጣም ይቅርታ ልላችሁ ፈልጋለሁ። ምክንያቱም እኔም ለራሴ ተጨንቄ እናንተም ማስጨነቅ አልፈልግም። ምንም ነገር ላይ ደግሞ ባልደረስኩበት ነገር ላይ እንደዚህ ልላችሁ አልፈልግም። ግን ዛሬ እግዚአብሔር ይመስገን ያው ጥሪ ወረቀቱ መጥቷል። ኤፍሬምም እያንዳንዳቸው ሩታም
ከነሱም ደግሞ በታች ያሉት እንደዚህ የሚያቀሳስሩትም እንግዲህ እናያለን። እነሱ ልክ እንደ ጀብደኛ፣ እነሱ ልክ እንደ አዋቂ ማንም እንደማይነካቸው ምናምን ነበር አይደለ ሲያወሩ የነበረው። ዛሬ ግን እናያለን። እኛ አንድም እጃችን ታች አናረጋቸውም፣ እንደዚህ እጃችንን ወደ እነሱ አንሰድም። ህግ ግን ምን እንደሚያደርጋቸው የህግ የበላይነት እነሱ ላይ እንዴት አድርጎ እንደሚሰራ እናያለን ማለት ነውና ቢኒያምን ጠርቼዋለሁ። መጣው ነው ብሎኛል። እንግዲህ ያለውም ነገር አስረዳዋለሁ፣ በዛውም ይሄንን ነገር ሰጠዋለሁ። አይ ቲንክ እዚሁ አካባቢ ነው ደርሻለሁ ምናምን ብሎኛል። እንግዲህ እናያለን ማን እንደሚያለቅስ ማን ደግሞ እንደሚስቅ ምናምን እናያለን። የሰውን ስቃይ በጣም ደስ የሚላቸው ክብርም የማይወዱ አይነት ሰው ናቸው። አይ ቲንክ እሱም እየመጣ ነው። እሺ አብሽ ዲና ሰላም ነው አለን። እሺ እንደው በዚህ ልክ አስጣፋ አስቸኩል ይጠራኝ። ሰላም ታይቀርም እንዴ? ሰላም አልኩህ እኮ ያ እንዴና ቆይታ እንዴ ነው ምናምን ይባላል እኮ። ቆይታ ያየኋችሁ እኮ ነው። መች ጠፋችሁ? ያየኋችሁ እኮ ነው። ጠፍተን ሳይሆን አንዳንድ ነገር ጉዳይ ነው ጊዜ ያደረገን እና ዛሬ ግን የጠራው ዋነኛው ነገር ለኤፍሬም ይሄንን የፖሊስ ጣቢያ ጥሪ ካርድ እንድትሰጠው ጥሪ ወረቀት ማለት አለው። የሄርሜላ እናንተ ጋር እንደሆነች እኛ እናውቃለን። ፖሊስ ግን ማረጋገጥ አልቻለም ይሄንን ነገር። ተጠርጣሪዎች እናንተ ናችሁ እና እኔ ምን አገባኝ? ስለማያገባ መሰለኝ እኮ ስርስር የምትለው አይደለም ቢና። ስለዚህ ይሄ መጥሪያ ወረቀት ለኤፍሬም መሰጠት ካለበት እኔ ምን አገባኝና ለኤፍሬም አያነሳም፣ እቤቱም የለም እና ደጋረገ እኔ የሚመለከተኝ ነገር አለ። ዞራችሁ የምታለቅሱት እናንተ ናችሁ ቢና። እየሰማኝ ነው። ጭቅጭቅ አያስጠላችሁ እንዴ? ጭቅጭቅ አይደለም። እኔ ጭቅጭቅ ቢሆን ማለት ነው ካሜራ ይዤ አልመጣም ነበር። በቃ እኛ ጋር አይደለችም ሄርሜላ ተባላችሁ አፈቱም እንዴ? ሰማን እኮ እናንተ ጋር እንደሆነ እናንተ ጋር ስለሆነ እኮ ነው። እናንተ ጋር ሆነችም አልሆነችም ዞሮ ተጠርጣሪዎች እናንተ ናችሁ። አሁን እኛ አይደለም ጉዳዩ እየተከታተልን ያለ ነው። ሄርሜላ እኛ ጋር ናት። እኛ ጉዳዩ ብንይዘው ኖሮ በነገር ላይ ለምታወራው ነገር እዚህ ጋር ቪዲዮ ማስረጃ ሆኖ እንደሚቀርብብህ በቃ ሄርሜላ እኛ ጋር ናት። ከዛ ክሰሱ ስለከሰስናችሁ መሰለኝ የጥሪ ካርድ ይዤ የመጣሁት። እኔ ልቀደውም እችላለሁ። ገብቶሃል? ህግን ንቀህ ነው የምትቀደው። ገብቶሃል? ላሳይ ቀድቼ እንካሳይ ቅደረው አይታል አቅም የለህም። እኔ መቅደድ ቀላል ነው። ይሄ የመጥሪያ ወረቀት ነው። አንድ ነገር ልንገርህ፣ ለማንም ሆነ እኔ አይመለከተኝም። የሚመለከተኝ ነገር የለም። አንድ ነገር ልንገርህ፣ እናንተ አፋችሁ የምትከፍቱት እኛ ላይ ነው። ህግ ላይ ግን አፋችሁ ልከፍቱ አትችሉም። ሲቀጥል ደግሞ ማለት ነው ሄርሜላ እናንተም ጋር ነች፣ እናንተ ጋር እንደሆነች ያወቅን እለት ግን ልክ በጥርጣሬ ነው አሁን ያለ ነው። ያወቅን እለት ግን ሁላችሁም ጉድጓዳችሁ ውስጥ ትገባላችሁ። ሰውዬ ይኸውልህ ሄርሜላ እኛ ጋር ምን ልትሰራ ትመጣለች? ትልቅ ሴት ናት፣ እድሜዋ ገፍቷል። በዚህ ልክ እኛ ጋር መታ የሆነ ነገር ልንደብቃትም ልንሸሽጋትም አንችልም። የሰው እኮ እግዚአብሔርን የሰው ደስታ የሚያስቀናችሁ የሰው ስቃይ ደስ የሚላችሁ አረመን የሆነ ባህሪ እኮ ነው ያላችሁ። ታውቃለህ እንዴ? ከእናንተ እኮ አንበሳ ከኛ እኮ ብትብሱ መሰለኝ ልጅቷን እንደዚህ እያሰቃያችሁ ያላችሁ። እንዴ ሰውዬ እኛ ጋር አይደለችም ሄርሜላ። አይገባችሁም? እዩ እኛ ጋር ነች ብሎ እኮ ነው የወሰደን አይደለ? ጭራሽ እኛ ጋር ነች ብሎ ወስዶን እኛ ሊያስመታን በሌላ በኩል አስገብቶን በቃ እኛ ምን አገባኝ ስለ እዩ። አብራችሁ አይደላችሁ እንዴ? አብራችሁ አይደል የምትቀምሩት? አብራችሁ አይደል የምታወሩት? የምታወሩት ሰውን ለመጣል፣ ሰውን ለማሸማቀቅ፣ ሰውን ለማሳፈር አብራችሁ አይደለም የምትጥሩት። በነገር ላይ ንግግር በተናገረ ይመስላል እንዴ? ምን የሚባል ነገር አለ መሰለህ? አማን ስማኝ፣ ጥሩ ንግግር ባወራ ጥሩ ነገር ቃላቶችን መርጦ በተናገረ ይመስላል። እንዳንተ እኮ እኛ መናገር፣ እናንተን መሳደብ፣ እናንተን መዝለፍ እንችላለን። ግን ደግሞ እናንተ በቆሸሻችሁት ልክ እኛ መቆሸሽ አንፈልግም፣ በወረዳችሁት ልክ መውረድ አንፈልግም ብለን ነው እንዴ? አይሰለቻችሁም? ከአንድም ሁለቴ መጣችሁ፣ በቃ ተነገራችሁ። ሄርሜላ እኛ ጋር አይደለችም። ሄርሜላ እኛ ልንደብቃት አንችልም። ሩታ ጋርም ኤፍሬም ጋርም ማናችንም ጋር ሄርሜላ የለችም። ይሄ መክሰስም የክስ ወረቀትም ይዞ መዞር አያስፈልግም። ገባ? የሰው ልጅ ጥፋቱን በሚገባ ሲታወቅ ነው ጥርጣሬ እንኳን ሊኖር የሚገባው። ዝም ብላችሁ ፍዛ ፖሊስ ጣቢያ ስለሄዳችሁ ህግ አካል ስለሄዳችሁ የሚፈጠር ነገር የለም። የሰው ልጅ በጥፋቱ ነው የሆነ ነገር። ጥፋተኛማ እኮ ናችሁ። ጥፋተኛ ስለሆናችሁ ነው የከሰስናችሁ አይደለ? ከዚህ በፊት የምትዘቱት እንደዚህ እናደርጋታለን፣ እንገላታለን፣ ካገኘናት አንምራትም ስትሉ አንተም ሜሪም የምትባለው ያቺ ወደ ዳኒም ኤፍሬምም
ገብቷል። በወንድሙ ሚስት በወንድሙ ህይወት የሚቀና ጓደኛ ነው ያለ። በነገር ላይ በወንድሙ በራሱ ወንድም ላይፍ የሚቀና በራሱ ወንድም ህይወት የሚቀና የራሱ ወንድም ላንተ ጓደኛ ነው ለማስተካከል ሚጥር ጀግና ወንድም ነው ያለው። እሱ አልገባውም። ታስተካከለው ምኑ ላይ ነው የምታስተካከለው? ቤት ይሻላል ከልጅ ጋር አብረህ ኑር፣ የልጅ እናት ትሻላለች ባል ማለት ነው። ምቀኝነት እነሱ መስማማት ስላልቻሉ እኮ ነው። መስማማት ስላልቻሉ ሳይሆን በመሀላቸው ኤርሜላ ስለገባች ስለበጠበጠች ገብቷል። ዛሬም ነገም ኤርሜላ ከህይወታቸው ከወጣች አብርሽና ሩታ ይታረቃሉ። ሌላ አዲስ ነገር የለም። ገብቷል። አንድ እውነት ልንገርህ ቢኒያም፣ እነሱ መስማማት ቢችሉ እስከዛሬ መስማማት የሚችሉ ፍጥረት ነበሩ። ገብቷል። ተስማምተው ነበር እኮ የኖሩት፣ ልጅ የወለዱት፣ በፍቅር የኖሩት። ጅምር ፍቅር ነው ቢኒያም። ይኸውልህ ኪሎዋ ስንት ይሁን የማይታወቅ ልጅ መታ ነው ህይወታቸውን የበጠበጠችው። እሰይ ትበጥብጣቸው። ኪሎዋ ስንትም ይሁን ምንም ይሁን እናንተ የሚመለከታችሁ ነገር አይደለም። ሲጀመር እናንተ ማለት ነው ይሄ በሰውነቷ ምናምን ስላፊዛችሁባት ስለቀለዳችሁበት ወፍራም ነች ምናምን ስላላችሁ አዲስ ነገር የሚፈጠር ነገር አይደለም አይደለ? ሲጀመር ማለት ነው የሚፈቀር ሰው ነው የሚፈቀረው፣ የሚወደድ ሰው ነው የሚወደደው። የተሻለች እንቁ ስለሆነች ነው ወዶ እያኖራት ያለው። ወዶ አይደለም አልቅሳ ተለማምጣ። እኔ ልንገርህ ምንም ወዷት አይደለም። በቃ ስለማይወዳት ነው ታዲያ እስከ ዛሬ ድረስ አብሯት የሆነው። አሁንም ከሩታ ጋር እልህ ስለያዘው እንጂ ኤርሜላ ወዷት አይደለም። እልህማ እኮ አየን ሩታ ጋር እልህ ምን እንደሆነ፣ በፍቅር ህይወት እልህ ምን እንደሆነ ሩታ ጋር አየን። ገብቷል። በዚህን አህል ልክ ስርስሩ ስትከታተለው በዚህን አህል ልክ እንትን ስትል ስታለቅስ መጀመሪያ አልፈልግም ፍታኝ ብላ እንደዚህ ያዙ ይልቀቁኝ የምትል ሴትዮ አየን እኮ። በቃ ልጨቃጨቅ አይደለም ይሄን የፈለክበት ቦታ ይኸውልህ። በነገር ላይ አንድ እውነት ስነግርህ ጓደኛ ኤፍሬም ዛሬ በኩራት ነው ማውራት የምፈልገው። በኩራት ማለት ነው ጓደኛ ኤፍሬም በህግ ጥላ ስር ሊውል እንደሆነ እንድታቅ ፈልጋለሁ። እኔ አይመለከተኝም። ይሄንን ለኔ አይደለም ለኤፍሬም ነው የመጥሪያ ወረቀት ስጠው። በህግ ጥላ ስር ልትውል እንደምትችል ልነግርህ እፈልጋለሁ። ግን አንተ ሜን ስላልሆንክ ነው። ገብቶሃል? በጣም ዋናዎቹን ነው እንደዚህ ልንጨብጣቸው የምንፈልገው። ጓደኛም ኤፍሬም በህግ ጥላ ስር ይውላል። ጠብቅ። በዚህ ሁለት ቀን ዛሬም ነገም ሊውል ይችላል። ይሄንን እንድትሰጠው እፈልጋለሁ። ይሄንን አልቀበልም ካለ ፖሊስ እቤቱ ድረስ ሄዶ አንኳኩቶ እንደሚያስረው ልነግርህ እፈልጋለሁ። የመጥሪያ ወረቀት ማለት ነው እንደዚህ ማለት ነው። አሰሙም እንዴ እኛ ምንም አይነት ወንጀል አልሰራንም፣ አይመለከተንም። ገብቶሃል? ሌላ ደግሞ የመጥሪያ ወረቀት ይዘን አይመለከተንም። እኛ ኤርሜላ እኛ ያለችበት ቦታ አናውቅም። ኤርሜላ ስልክ ፈልጉ፣ ቤተሰብ ጋር ሂዱ፣ አለቀ በቃ። እኛ ጋር አይደለችም ኤርሜላ። ምንድነው የምትጨቀጭቁ? በነገር ላይ በዚህ ልክ የሰው ስም ለማጥፋት ነገር ታፍርበታለህ። ስማኝ፣ እግዚአብሔርን ነው እምልህ፣ በቪዲዮ ነው የምነግርህ። ያደረከው ነገር ታፍርበታለህ። እሺ ልፈርበት፣ በቃ ታፍርበታለህ። ይሄንን ወረቀት ባልቀደድኩት ትላለህ። ገብቶሃል አይደለ? ባልቀደድኩት ትላለህ። ኤፍሬምም ደግሞ ማለት ነው እኔ አይደለሁም ፖሊስ ቤቱ ድረስ ሄዶ አንቆ ሲያስወጣ አሳያለሁ፣ በቪዲዮ አሳያለሁ። ሊታሰር እኮ ይችላል፣ ግን ደግሞ ሊታሰር ይችላል አይደለም፣ ይታሰራል። አንተ በጣም የምትመኩባት ሩታ ራሱ ይኸውልህ አሁን መቀመቅ ትወርዳለች። የሰው ልጅ በጥፋቱ ያለ ጥፋቱ አይታሰርም። ጥፋተኛ ስለሆናችሁ መሰለኝ የምናሳስራችሁ። የትኛውም ህግ አካል ሩታን ኤፍሬምንም ለመመርመር ሊወስድ ይችላል። ገብቶሃል? ጥፋተኛ ናቸው አይደሉም ለማለት ለማወቅ ሊወስድ ይችላል እንጂ የትኛውም አካል የትኛውም ህግ ማለት ነው የማሰር መብት የለውም። የሰው ልጅ ያለ ጥፋቱ የሚያስደስታችሁ እግዚአብሔርን አረመኔ ናችሁ። ከአሸባሪ ለይቻላችሁ። ገብቶሃል? በሰላም ልኖር እያለ እናንተ ግን የሰው ስቃይ በዚህን አህልክ የምትወዱ በጣም አረመኔ ሰዎች ናችሁ። አረመኔ ማለት ነው። እሷ ልጅ አላት አይደለ? ሩታ ልጅ አላት፣ ራሷም ሴት ነች። ሴት ሆና ግን ሴት ላይ እንደዚህ አይነት ምግባር ምን አደረገች? በእናትህ ምን አደረገች? ቀደዋል አይደለ? እኔ አሁንም ሌላ ብታበጣ አመሰግናለሁ። ግን አንድ ነገር እንደምታፍርበት ልነግርህ እፈልጋለሁ። አንድና አንድ ማወቅ ያለብህ ኤፍሬምም ሩታም እኛም ሆነ ኤርሜላ ያደረግናት ነገር የለም። ኤርሜላ ምናልባት በአብርሽ ተናዳ ወይ ደግሞ በራሳችሁ ጥፋት ተናዳ ተሸሽጋ ወይ ደግሞ ተደብቃ ሊሆን ይችላል እንጂ ኤፍሬምም ሩታም ምንም ያደረጓት ነገር የለም። ምንም ያገቷት ነገር የለም። እኔ እውነቱን ስነግርህ ማለት ነው አቡሽ፣ ከዚህ የበለጠ ምንም ሩታ በዚህ ልክ ኤርሜላ ልትደብቅ ኤርሜላ ልታግት አትችልም። ለምን ብትል ነገ መገኘቷ አይቀርም። ነገ ኤርሜላ በሩታ እጅ መገኘቷ ስለማይቀር ይናክል በዚህ ልክ የወረደ ተግባር ታደርጋለች ብዬ አላስብም። ስለዚህ እኔ ፈርስት ታይም እየመጣችሁ አትጨቀጭ ስትጠይቅ አምኛት ነበረ። አሁን ግን እንደዚህ ደግሞ ስታረግ ጭራሽ የእስስት ባህሪ እንዳላት አወቅ። ጭራሽ ማለት ነው እናንተም ሁላችሁም የእስስት ባህሪ ነው ያላችሁ። በጣም ነው የምትቀያየሩት፣ በጣም ነው የምትለዋወጡት። ምን አድርገን
ሰው ደስ ሲለው አትወዱም? አንድ ማን ነው ደስ ሲለው ማን ወዱ እንዴ? በሰላም ልኑር እያለች እየበጠበጣችሁ እኮ ነው። ቢኒያም እንዴ ሄርሜላ ማናት በሰላም የምትኖረው? እንዳላወቀ የምታስመስለው ነገር ደስ አይልም። እያስመሰልኩ ሳይሆን ማለት ነው። መጀመሪያ አንድ ማወቅ ያለብህ የሰው ልጅ በሰላም እኖራለሁ የራሴን ህይወት ደስተኛ ሆኜ እቀጥላለሁ ሲል ማንንም ሳይነካ ገብቷል። የራሱ እኛ ማንን ነካነሽ? ገብቷል። እስኪ ስማኛ ይኸውልህ ሄርሜላ ማለት ነው ከዚህ በፊት ብዙ ነገር አበላሽታ ገብቷል። የእሷ ያልሆነ ነገር የኔ ነው ብላ ገብቷል። የልጅ አባት የሆነን ሰውዬ ያለ ልጅ እንዲያድርግ አድርጋ ብዙ ነገር አመሰቃቅላ ዛሬ ላይ በሰው ዘንድ ብትወደድም ገብቷል ተቀባይነት ቢኖራትም የሰው ልጅ እንደሚመለከተው የራሱ አስተሳሰብ አለው ገብቷል። ግን ደግሞ ብዙ ነገር አበላሽታ ነው ዛሬ ላይ ደረሰችው ገብቷል። ለዛሬ ነርቱ ደግሞ ፈጣሪ የእጇን ዋጋ እየሰጣት ነው። በእኛ በኩልም ሳይሆን በሌላ ሰው በኩል የእጇንና የስራዋን እየሰጣት በግድና የኔ ይሁን ምናምን ብለዋለች። አዎ አልቅሳ ራሴን አጠፋለሁ ጥቁር በጥቁር ለብሳ ስለወደደችው ነው። ይኸውልህ እኮ አስገድደው ነው እያልኩ እኮ ነው። ይኸውልህ ብታስገድደው እኮ እሱ በግድ ከሷ ጋር አይሆንም ማለት ነው። ትነግረዋለህ። አንተ ፍቅረኛ አለህ አይደለ? ይኸውልህ ይኖርህም አይኖርህም አፍቅረህም ተፈቅረህም ልታቅ ትችላለህ። ግን የምታፈቅርህ አንድ ሴት እወድሃለሁ ስትል አይ ኢግኖር ስታረጋት ሐሳቧን ትነግራለች። በቃ የውስጧን አውጥታ ታሳያለች። ሄርሜላም ለአብርሃም ያደረገችለት ይሄንን ነው። በጣም እንደምታፈቅረው ጀስት ህይወቷን አሳልፋ እስከምትሰጠው ድረስ እንደምትወደው ተናገረች፣ አሳየች። ገብቷል። ይሄ የትኛውም ሰው ሊያደርገው የሚችል ነው። ሄርሜላ ስላደረገችው በነገር ላይ እንደዚህ ብለህ እሷን ለማሳፈር ምናምን አትናገር። እሺ በቃ ይጋቡ በቃ እኛ ምን አገባንሽ? አንድ እውነት ልንገርህ፣ ሄርሜላ ሩታ ጋርም አብርሽ ጋርም ማናችንም ጋር የለችም። መጨቃጨቃችሁን ትታችሁ ሄርሜላን ማግኘት በምትፈልጉት ቦታ ፈልጓት። ነገሩ የምር ከሆነ የእናንተ ድራማ ከሆነ ካልሆነ ማለት ነው የምር ጠፍታ ከሆነ እኛ ምንም የምናውቀው ነገር የለም። እውነቱን ስነግር ገብቷል። ግን ደግሞ የሆነ ቦታ አድርጋችኋት የሰው ስም ለማበላሸት ከሆነ በጣም ታሳዝናላችሁ። በጣም ባለጌዎች ናችሁ። በነገር ላይ እኔ ደግሞ አንድ ነገር ልንገርህ፣ አድምጤ። ይሄንን የመጥሪያ ወረቀት ስጸት ስለቀደድከው ብቻ ታለቅሳለህ። አንተም ብትሆን ወገኖች ገብቷል። እኔ አክብሬም ያወራውህ አንድ አክብሬህን ስለመጣህ ነው። ሁለተኛ ነገር ደግሞ ጓደኛዬ ስለሆንክ ገብቷል። በክፉም በደግም ደህናም መጥፎም ነገር አሳልፈናል ማለት ነው እና በአንዳንድ ነገር ምክንያት እንደዚህ ልላ አልችልም፣ ልንጎራበጥም አንችልም። ግን አክብሬህን ስለመጣ በክብር አወራሃለሁ። ሁለት ጓደኛዬም ስለሆንክ በክብር አወራሃለሁ። ግን ይህንን ወረቀት ስለቀደድከው ብቻ ታፍርበታለህ ቢኒያም። ጌታ ነው የምልህ፣ ታፍርበታለህ። ወገኖችም ታፍርበታለህ። እኛ ጥፋት አልሰራንም። ቤተሰብ ይኸውልህ ኦም ብለው ሄርሜላን የሆነ ቦታ ሸሽገው የሩታንና የኤፍሬም ስም ለማጥፋት የሚደረግ ሴራ ነው። ጫና እንደሚመጣብህ ስታውቅ እንደዚህ ታወራለህ አይደል? ራሷ ሄርሜላ ስትወጣ እነሱ ያፍራሉ። ገብቷቸዋል። ከአንድም ሁለቴ እየነገርናቸው ነው። እኛ ጋር ሄርሜላ እንደሌለች ነግረናታል። ሁላችንም ነግረናቸዋል። ግን ደግሞ ኦም ብለው ሄርሜላን የሆነ ቦታ አድርገው የእኛን ስም ለማጥፋት ኦም ብለው የሚደረግ ሴራ ነው። በዚህ ኦም ብዬ አይደለም። ኤፍሬም ከዛሬ ካለፈ አማን ምን አለ ትላለህ? አማን ምን አለ ትላለህ? አሁንም ብትሆኑ ማለት ነው አስማከቻላችሁ ምን አለ ትላለህ? ከዛሬ ካለፈ ቀደደው አይደለ? የመጥሪያ ወረቀቱን ሰጠሁት፣ በክብር ሰጠሁት፣ ቀደደው አይደለ? ኤፍሬም ከዛሬ ካለፈ አማን ምን አለ ትላላችሁ? ከዛሬ ወይ ከነገ አያልፍም። ምናልባት ዛሬ ሊያደርግ ይችላል። ከዛሬ ኦር ከነገ አያልፍም። ቤተሰብ አመሰግናለሁ። ስሜቴን ቆጥቤ ራሴን ገርቼ ለማውራት ሞክሬያለሁ እስካሁን ድረስ። ከእናንተ ጋር የነበረኝ ጊዜ ይህንን ይመስላል። በጣም አመሰግናለሁ።